love it. ወዳጅ friend. I have friend. Intimate friend. ስለ ወዳጅ ብናስብ ብዙ ነው። Hallelujah. Yesuus Hallelujah. Amen, 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 amen. Hallelujah. ወዳጃችሁን ተጠጉት፣ ወዳጃችሁን አቅርቡት፣ ወዳጃችሁን አነጋግሩት፣ ከወዳጃችሁ ጋር ተወያዩ። ይሄ ነው ጊዜው፣ ይሄ ነው ሰዓቱ። Hallelujah. ወዳጅነ ኢየሱስ
ክብር ለእግዚአብሔር ይሁን። ወዳጅ አይደለም እንደ ኢየሱስ ወዳጅ ይገኛል? የለም። ክብር ለእግዚአብሔር ይመስገን። ኦኬ፣ እግዚአብሔርን ቃል አብረን እንሰማለን። ዛሬ የምንጀምረው እንግዲህ ባለፈው ጊዜ ብዙ አንብበናል። እሱን ነው የምናነበው። ኢሳይያስ ምዕራፍ 43 ከቁጥር 18 እስከ 21 ያለውን አብረን እንመለከታለን ማለት ነው። ምንድነው የሚለው? የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን። በምድረ በዳ መንገድን፣ በበረሃ ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮዎችና ሰጎኖች ያከብሩኛል ይላል። ክብር ለእግዚአብሔር ይሁን። ስለ መዋጀት ነው ዛሬ የምንነጋገረው። ዋጀ ወይም መዋጀት ስለሚለው ነው የምናገረው። እዚህ ላይ ኢሳይያስ የሚናገረው ቃል አለ። የፊተኛውን ነገር አታስቡ፣ የጥንቱንም ነገር አታስቡ፣ አታስተውሉ። ታዲያስ እነሆ አዲስ ነገር አድርጋለሁ። እግዚአብሔር አዲስ ነገር በማድረግ የታወቀ ነው። ባለፈ ሳምንት ስለ ቃል ኪዳን ተመልክተን 8 ቃል ኪዳኖችን ተመልክተን ነበር። 8 ቃል ኪዳን አስታውሳለሁ። ከዘፍጥረት ጀምሮ እስከ ክርስቶስ ምጽአት ድረስ ያለውን ለአብርሃም፣ ለሙሴ፣ ለኖህ፣ ለዳዊት እንዴት እንደገባ አይተናል። ሁልጊዜ እግዚአብሔር ቃል ኪዳን አዳሽ ነው። ዛሬ ደግሞ መዋጀት እንደ የመጨረሻውን ቃል ኪዳን ስናስብ ኢየሱስ ክርስቶስ አዲስ ልብ እሰጣችኋለሁ፣ አዲስ ልብ በውስጣችሁ አኖር በሚለው ነበር የዘጋ ነው። ስለዚህ ይህ እንዴት ሆነ ብለን ዛሬ ስንመለከት በመዋጀት ነው። ዋጀ የሚለውን ስናስብ ቀደም ሲል በነበሩት ቃል ኪዳኖች ውስጥ መዋጀት አልነበረም፣ ግን ቃል ኪዳን ነበር። ብታደርግ ይሆንልሃል፣ ብታደርግ የሚል ነበር። አሁን ግን አድርጌልሃለሁና አምነህ በአዲስ ሕይወት ተመላለስ የሚል መልእክት ነው የምናገኘው። እግዚአብሔር የተመሰገነ ይሁን። እግዚአብሔር አዲስ ነገር አደርጋለሁ በማለት ጀምራል። ይሄ እንዴት ይሆናል? በመዋጀት ነው የሚሆነው። መዋጀት ማለት ምን ማለት ነው? በሕይወት ዘመን በሞትም ሆነ ከሕይወት በኋላ ይሄ መዋጀት የሚለው ርዕስ ማዕከላዊ ሆኖ ብዙ ሰዎች በአብያተ ክርስቲያናት በክርስቲያን ቤተ ክርስቲያን ማለት ነው ምን አለ? ክርክር አለ። ከሞት በኋላ ሕይወት አለ ወይስ የለም የሚል ነገር አለ። ይሄ ብቻማ አይደለም፣ ይሄ ታሪክ ይቀጥላል። ጥያቄው ማለት ነው እንዴት ነው መዋጀት? ብዙ ሃይማኖት፣ ብዙ ቤተ ክርስቲያኖች የተለያዩበት ምክንያት እንዴት ትድናለ ነው። በስራ ትድናለ፣ በምን ትድናለ፣ በዛ ትድናለ፣ እንዚ ብዙ ነው ፍልስፍና። ሆኖም ግን መዋጀት የሚለው ትርጉሙን ሰፋ አድርገን እንመለከታለን። ለምሳሌ በክርስቲያናዊ ስነ መለኮት ውስጥ ጥናት ስናደርግ መዋጀት ወይም ቤዛነት ማለት የደህንነት አካል ሆኖ በስፋት ከኃጢአት ጋር መላቀቅ የሚለውን ትርጉም ነው የሚለው። ከኃጢአት መላቀቅ፣ ከኃጢአት ነፃ መሆንን ያሳያል። በስነ መለኮት ትምህርት ውስጥ እንግዲህ ደህንነት ከሚይዛቸው ነገሮች ውስጥ የሚገባ ነው። በእግዚአብሔር ቃል ውስጥ ስክሪፕቸር በምንለው ውስጥ ደግሞ ጳውሎስ ደጋግሞ ይህን ቃል ይናገራል። ምን ብሎ ነው የሚናገረው? የመዋጀት ሐሳብ ከሁሉ በላይ የኢየሱስ ክርስቶስ ሞት የማዳን ትርጉም ለመግለጥ የሚጠቀምበት እንደሆነ እናያለን። ጳውሎስ ክርስቶስ የተሰቃየው መከራውን የተቀበለው ለማዳን ነው፣
ዋጋ ለመክፈል ነው የሚለውን ደጋግሞ ይናገራል። የእንግሊዝኛው ቃል ትርጉም ደግሞ መዋጀት የሚለውን ነው የሚይዘው። ያው እሱም ደግሞ ገዛ፣ እንደገና መግዛት፣ ገንዘብ ከፍሎ አንድ ነገር ማስለቀቅ ወይም መግዛት የሚለውን ይናገራል የእንግሊዝኛው ማለት ነው። በብሉይ ኪዳን በዘጸአት ምዕራፍ 21 ቁጥር 8 ላይ ደግሞ የተነገረ ቃል አለ። ምንድነው የተነገረው? እሱ ባሪያን ገንዘብ ከፍሎ ነፃ ማውጣት የሚለውን ይዛል። እሱንም እዛ ላይ መመልከት ትችላላችሁ። በሐዲስ ኪዳን መዋጀት ለሚለው ቃሉን የሚጠቀሙ ለሁለት ነው። አንደኛ ከኃጢአት ለመታደግ ነው። ሌላኛው ደግሞ ከምርኮ ለማውጣት ነው። ከምርኮ ማውጣትን እንደገና ደግሞ ከኃጢአት ነፃ ማውጣትን ራሱ ምን ይባላል? መዋጀት ነው የሚባለው። ዋጀ የሚለውን ስንመለከት ማለት ነው። በስነ መለኮት ትምህርት መዋጀት ማለት ለእርማት ወይም ለእርማት የሚከፈል ዋጋ ምሳሌ ነው። ዋጀ የሚለውን ለምሳሌ ሱቅ ውስጥ ሄዳችሁ አንድ ዕቃ ላይ ገንዘቡ ተተምኖ ተጽፎበት ተለጥፎበት ስታገኙ ዝም ብላችሁ ይዛችሁ አትወጡም። ነገር ግን የተለጠፈበትን ዋጋ ስትከፍሉ ከዛ በኋላ ያ ንብረት የማ ይሆናል? የእናንተ ይሆናል ማለት ነው። ዋጋው እስካልተከፈለ ግን ምንድነው የሚወጣው? ሌባ ነው የምትሆኑት። ሰዎቹ በዱላም አይለቋችሁ። ስለዚህ እኛም አሁን የክርስቶስ ኢየሱስን መዋጀት እንዲህ ልትመለከቱ ትችላላችሁ። እንዴት ብትሉ ኢየሱስ ክርስቶስ ሞቶ ዕዳችንን ባይከፍልልን ኖሮ አያችሁ የኃጢአት ደሞዝ ምን ይላል? ሮሜ ምዕራፍ 3 ቁጥር 24 ላይ የኃጢአት ደሞዝ ሞት ነውና ይላል። ስለዚህ ሁሉም ሰው በእግዚአብሔር አምሳልና መልክ ይፈጠር እንጂ ኃጢአት ከመስራቱ የተነሳ የሞት ዋጋ በላዩ ላይ ተለጥፏል። እኔን የሚገዛ ማን ነው ብላችሁ ብትናገሩ የዚህን የሞት ዋጋ የሚከፍል ነው የሚል ነው የሚሰማው ማለት ነው። ስለዚህ ሞት በሰው ላይ ተለጥፏል ማለት ነው። ኢየሱስ ክርስቶስ መጣና የሞትን ዕዳ ከፍሎ ያ የተለጠፈብን ከኛ ላይ ይጥላል። ከዛም በኋላ የራሱ ያደርገናል። ይሄ በእምነት ማለት ነው። መዋጀት ማለት ይሄ ነው። ዋጀ መዋጀት የሚለውን ስንመለከት ማለት ነው። ይሄ የአዲስ ኪዳን ትርጉምን ስትወስዱ ማለት ነው። ሌላው መዋጀት ማለት በመክፈል የጠፋውን ማስመለስ ማለት ነው። የሰው ልጅ በኃጢአት ምክንያት ምን ሆኖ ነበር? ጠፍቶ ነበር። በኃጢአት ምክንያት በቃ ከእግዚአብሔር ተራርቆ ነበር። እርስ በርስም አይስማማም ነበር። ያንን የማይስማማውን ነገር እንዲስማማ ዋጋ ከፍሎ እንዲመለስ ያደረገው ጌታችን ኢየሱስ ክርስቶስ ነው ማለት ነው። በመጽሐፍ ቅዱስ ውስጥ ይሄ መዋጀት የሚለው 9 ጊዜ ተገልጧል። እንግዲህ የሥነ መለኮት አስተማሪዎች እንደሚናገሩት 9 ጊዜ የተገለጠ ነው ይላሉ። የማስለቀቅ ትርጉሙ ማለት ነው። በማቴዎስ ወንጌል ላይ ብንጀምር ምዕራፍ 20 ቁጥር 28 ላይ የማቴዎስ ወንጌል ማቴዎስ ምዕራፍ 20 ቁጥር 28 ላይ ምን ይላል? ሃሌሉያ! እንደዚህ ነው የሚለው የእናንተ ባሪያ ይሁን፣ እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ሪደምሽን ማለት ነው ቤዛ የሚለውን እዚህ እንግዲህ ቤዛ እና መዋጀት በጀ ወይም ዋጀ የሚለው ሐሳቡ አንድ ነው። ስለዚህ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ምን ሊያደርግ? ቤዛ ሊያደርግ ነው። ለቤዛ አድርጎ ሊሰጥ ነው የመጣው ብሎ ነው የሚናገረው። ጌታችን ኢየሱስ ክርስቶስ የነፍሳችን ቤዛ የከፈለ ማለት ነው። ስለዚህ በማርቆስ ወንጌል ምዕራፍ 10
ቁጥር 45 ላይ የማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ይህንኑ ቃል ስደግም እናያለን። 45 ምን ይላል? እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ኢየሱስ ክርስቶስ ቤዛችን ነው ማለት ነው። ሚዋጀን ማለት ነው። ሪደምሽን ቤዛ የሚለውን በአማርኛ ልንወስድ እንችላለን፣ መዋጀትም ልንለው እንችላለን ማለት ነው። ጌታ ስሙ ይባረክ። እንግዲህ በአዲስ ኪዳን ይህ ከተገለጠ ለሰዎች ልጆች መከራ መቀበልና የቅጣትን ዋጋ ለመክፈል መሰቃየት፣ የጌታችን ኢየሱስ ክርስቶስ መሰቃየት በብዙ ተገልጦ እናየዋለን። ከዚህ በመቀጠል እያንዳንዱን ጳውሎስ በመጠቀም የተናገራቸውን እንመለከታለን። እስቲ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 6ን እናውጣ። አንደኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ስንመለከት ምንድነው? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ በሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ነው የሚለው። እግዚአብሔር ይመስገን። በዋጋ ነው የተገዛን። በቃ ኦልሬዲ ፔይድ፣ ስለኛ ተከፍሏል ማለት ነው። በዋጋ እንደተገዛችሁ አታውቁምን? የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? ስለዚህ በሥጋችሁ ምን አድርጉ? እግዚአብሔርን አክብሩ። ስለዚህ ብዙ ጊዜ እኔ ለጠላቴ እንዲህ ነው የሚለው፣ ክስ ሲያበዛብኝ፣ ፈተና ሲያመጣብኝ፣ የተለያየ ነገር ሲመጣ እኔ እኮ በዋጋ የተገዛሁ ነኝ፣ ጌታ አለኝ፣ ባለቤት አለኝ፣ ራሱን አሳልፎ በመስጠት የገዛኝ አለ። ስለዚህ ወይድ ከዚህ ዞር በል እለዋለሁ። ለምን? እኔ የጌታ ነኝና። ክብር ለእግዚአብሔር ይሁን። ጠላትን እነዚህን ቃሎች በመናገር መመከት ትችላላችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ በአንድ በኤፌሶን ለሚገኙ አብያተ ክርስቲያናት ብዙ አብሯቸው ከቆየ በኋላ የሚናገረው አረፍተ ነገር አለ እና ይሄ አረፍተ ነገር ኃይለኛ ነው። ቁጥር 28 ጠቅላላውን አላነብም። በእስያ እንግዲህ ላሉት አብያተ ክርስቲያናት ብዙ ካስተማረ በኋላ እንዲህ ይላል፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ተጠንቀቁ፣ በጥንቃቄ ተጓዙ። ምክንያቱም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ እናንተ ምኖች ናችሁ? ጳጳስ ናችሁ፣ መሪዎች ናችሁ፣ የተለያችሁ የተመረጣችሁ ናችሁ እያለ ይናገራል። ለምን? ማስጠንቀቂያ ስላለ ነው። ቁጥር 29ና ምን ይላል? ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንደገቡባቸው ደቀ መዛሙርቱንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል። ስለዚህ በዋጋ የተገዛን ሰዎች ጠማሞች አይደለም። በዋጋ የተገዛን ሰዎች ግን በጥንቃቄ ቤቱን የምንጠብቅ በአካላችን እግዚአብሔርን የምናከብር ሰዎች ነን ማለት ነው። ጌታ ይርዳን። ጌታ ይርዳን። ኤፌሶን ምዕራፍ 1 ቁጥር 7 ላይ ኤፌሶን የሐዋርያው ጳውሎስ መልእክት ወደ ኤፌሶን ምዕራፍ 1 ቁጥር 7 ላይ ምን ይላል? የእግዚአብሔር ቃል እንዲህ ይላል፣
በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት ይላል። የበደላችን ስርየት ጠቅላላው የምናነባው አሁን ስለ ስርየት፣ ስለ መዳን፣ ስለ መንጻት፣ ስለ ተከፈለ ዋጋ ነው የሚናገረው። ቤዛችንን አገኘን እርሱም የበደላችን ስርየት ነው ይላል። ጌታ ስሙ ይባረክ። እንደገና ደግሞ ገላትያ ምዕራፍ 3 ቁጥር 13ን ስንመለከት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 13 ላይ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ዋጀን፣ ተበጀን፣ የኃጢአት ስርየትን አመጣልን ይላል። ስለዚህ እሱ ምንም ኃጢአት አልሰራም። እኛ ግን ኃጢአት በሰራንበት በእኛ ቦታ ገብቶ ከእርግማን ዋጀን። እሱ የተረገመ ሆኖ ማለት ነው። ግን የተረገመ አልነበረም። የሚያስረግመው ስራ አልሰራም። እኛ ነን የሰራነው። ከዚያ ዋጀን ይላል። ምዕራፍ 4 ቁጥር 4 እና 5ን ስትመለከቱ በዚህ በገላትያ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ከሕግ በታች ያሉትን ይዋጅ ዘንድ። ስለዚህ ነገር ትንሽ እንገራችሁ። ሕግ መልካም ነው። ሕግ መጥፎ ነገር አይመክርም። ሕግ ማስጠንቀቂያ ነው። ሕግ ግን ነፃ ሊያወጣ አይችልም። አንድ ሰው ኃጢአትን ከሰራ ባይሆንስ ሕግ ኃጢአተኝነትን በጉልህ ያስቀምጣል። ሀገራችን የቁጥጥር ኮሚቴ ዓላማዎችና ሕጎችንና በበር ላይ ይለጠፋል። ያን እየሰበረ ሰው እስር ቤት ነው የሚገባው። ሕጉ ለምን የተላለፈውን አድንም? ሕግ አድንም። ሕግ ወደ እስር ቤት ነው የሚመራው። ጌታ ኢየሱስ ክርስቶስ ግን የሕግን ዋጋ ከፍሎ ከሕግ እርግማን ወይም ሕግ በእኛ ላይ ከሚበይንብን ከሚወስንብን ነገር ነፃ አወጣን ማለት ነው። ያ ነው መዋጀት፣ ያ ነው ቤዛነት። አያችሁ፣ ቤዛችንን አገኘን የምንለው ዕዳችንን ተከፍሎ እናገኘዋለን። ክብር ለእግዚአብሔር ይሁን። ያንን ነው የሚያሳየው። ቲቶ ምዕራፍ 2 ቁጥር 14 ላይ ሄደን ብንመለከት ቲቶ ምዕራፍ 2 ቁጥር 14 ላይ ምን ይላል? መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና ይላል። አያችሁ፣ ስለ እኛ ነፍሱን በመስጠት ነው የዋጀን ማለት ነው፣ የተቤዠን። ጳውሎስ ለኤፌሶንም ለቲቶም ይሄንን ነው የሚመክረው። ቆላስያስ ምዕራፍ 1 ቁጥር 14ም ስንመለከት ቆላስያስ ምዕራፍ 1 ቁጥር 14 ምን ይላል? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ፍቅሩ መንግስት አፈለሰን። እግዚአብሔር የተመሰገነ ይሁን። ቤዛ በመሆን ነው። ቤዛ በመሆን ነው። እግዚአብሔር ይመስገን። አንደኛ ጢሞቴዎስ ምዕራፍ 2
5 እና 6 ስንመለከት ምዕራፍ 2 ቁጥር 5 እና 6 ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ ብሎ ይናገራል። ይህም በገዛ ዘመኑ ምስክርነቱ ነበረ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። በእግዚአብሔርና በሰዎች መካከል የነበረው መለያየት አስወግዶ ያስታረቀው ማን ነው ማለት ነው? ኢየሱስ ክርስቶስ ነው ማለት ነው። እግዚአብሔር ስሙ ይባረክ። አያችሁ፣ በእግዚአብሔርና በሰው መካከል ገባ፣ ከፈለ። እግዚአብሔር እንዳይቀርብ ያደርግ የነበረውን ኃጢአት ወይም ገደል፣ የኃጢአት ገደል ዘጋው ማለት ነው። እግዚአብሔር የተመሰገነ ይሁን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 አንደኛ ጴጥሮስ ጌታ የተመሰገነ ይሁን። እርግጠኛ ነኝ ይሄ ቃል እያጽናናችሁ እንደሆነ አምናለሁ። ምን ይላል? ቁጥር 18 1 እንደዚህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብሩ የኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ ብሎ ይናገራል። ብዙ ሰው በብርና በወርቅ ሊነጻ ይፈልግ ይሆናል። ይህ ታሪኩ ረጅም ነው። ብዙ ነገር አወራለሁ ካልክ በብዙ ነገር ይሄድብኛል። ስለዚህ ብዙ ነገር እንዳይሄድብኝ ምንድነው በብርና በወርቅ ወይም በምድራዊ ነገር ሰው ራሱን ለእግዚአብሔር ሊያቀርብ አይችልም። ነገር ግን ንጹህና እንከን የሌለበት የልጁ የኢየሱስ ክርስቶስ ደም ነው ከዛ ያነጻን ማለት ነው። ክብር ለእግዚአብሔር ይሁን። እንደገና ቁጥር ዕብራውያን ምዕራፍ 9 ዕብራውያን ምዕራፍ 9ን ስትመለከቱ ቁጥር 12 ላይ እንደዚህ የሚል ቃል አለ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ ቅዱሳን ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ብሎ ይናገራል። የፍየልና የጥጃ ደም በብሉይ ኪዳን ለኃጢአት ስርየት ይቀርቡ ነበር፣ በአዲስ ኪዳን ግን አይሰሩም። ስለዚህ በአዲስ ኪዳን የልጁ የኢየሱስ ክርስቶስ ደም ነው ከኃጢአት የሚያነጻው። ራእይ ምዕራፍ 5 ቁጥር 9 የመጨረሻ ጥቅሳችን ይሆናል። እሱን ሳነበው ደግሞ ምን ይላል? ራእይ ምዕራፍ 5:9 ጌታ የተመሰገነ ይሁን። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃል። ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ ይላል። አያችሁ፣ ማንም የሚቀር የለም ካመነ ነገድ፣ ቋንቋ፣ ወገን፣ ሕዝብ። ድሮ እስራኤል ብቻ ነበረ። ነገር ግን ለእስራኤል ብቻ መሆኑ ቀረና ለሰዎች ልጆች ሁሉ በቋንቋ በተከፋፈሉ፣ በነገድ በተከፋፈሉ፣ በወገን በተከፋፈሉ ሁሉ ኢየሱስ ክርስቶስ ቤዛ ሆኖ ዋጋ ከፍሎ ከእግዚአብሔር ጋር አስታረቀ ማለት ነው። እግዚአብሔር ይመስገን። ስለዚህ የመዋጀት ዓላማ በእያንዳንዱ በእነዚህ ጥቅሶች ውስጥ ይገኛል። ሆኖም እያንዳንዱ ጥቅስ የሚያሳየው የሰው ልጅ ደህንነት ክፍያ የተከፈለውን ነው። በሰው ላይ ያለው ዕዳ ያልተከፈለ አይደለም።
የሚያሳየን እንደተከፈለ ነው። የኢየሱስ ደም ከኃጢአት ነፃነት ለማውጣት ዋጋ መከፈሉንም ያሳየናል። መዋጀት ክርስቶስ ሰዎችን በመለኮታዊ ፍትህ ፊት የዳንበት መሰረታዊ አስተምሮ እንደሆነም ያሳየናል። እርሱ በመርገም ቦታ የተከፈለ ለሕግና ለኃጢአት ስልጣን ስርየት የሆነ ነው። ስለዚህ እርሱ የሰዎችን ልጆች ከእግዚአብሔር ጋር በማስታረቅ ፍጹምነትን እንዲለማመዱና ለኃጢአተኞች ሐዘኔታን እንዲያሳዩ እሙን የሆነበት በዚህ በቤዛነቱ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቤዛችሁ ኢየሱስ ክርስቶስ የዋጃችሁ ኢየሱስ ክርስቶስ ከእናንተ ጋር ሆናችሁ በድፍረት ቁሙ። እናንተ የሰው ልጅ ስትባረኩ ፍጥረትም በምድር ያለ ሰው ሁሉ አብሮ ይባረካል። እግዚአብሔር ይህንን አድርጓል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እናመሰግናለን። እንጸልይ። ዘላለም አምላክ ዘላለም ጌታ እግዚአብሔር ሆይ ለወገኖቼ ጸልያለሁ። በዚህ ሰዓት እግዚአብሔር ይህንን የቤዛነትን የመዋጀትን ትርጉም ከዚህ በበለጠ መንፈስ ቅዱስ እንዲያስረዳቸው ዛሬ ብቸኝነት የሚሰማቸው በሐሳብ የሚንገላቱ ልዩ ልዩ የጠላት ሐሳብ ወደ እነሱ እየመጣ አዳኝ እንደሌላቸው ኃጢአተኛ መሆናቸውን ብቻ ሁል ጊዜ የነገረ የሚያንገላጅጃቸው ቢኖር በኢየሱስ ክርስቶስም ከነሱ እንድርቅ ነው ጸልያለሁ። አንተ ግን በምህረት አንተ ግን በቸርነትህና በበጎነት በሕይወታቸው ውስጥ በማለስ አንተ ፈቃድህን በሕይወታቸው እንድታደርግ እለምንሃለሁ። ስለ ሁሉ አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። መልካም ሳምንት ይሁንላችሁ። ሰላም ሁኑ።